ዛሬ ብዙ ሰው ስለ እኩልነት ይጮሃል፣ ነገር ግን ትክክለኛው ነገር ማድረግ ያለበት ሰዓት ሲደርስ ሁሉም ዝም ይላል። የአንድ ሰው እውነተኛ ማንነቱ በአደባባይ የሚናገረው ሳይሆን ማንም በማያየው ሰዓት የሚተገብር ነው። ሰው ብታታልል፣ ብትዋሽ ወይም ብትከዳ ምናልባት ዓለም ላያየው ይችላል። ፈጣሪህ ግን ያየዋል። የገዛ ልብህን ያንን ሸክም ይሸከመዋል። እውነተኛ ጥንካሬ በስልጣን፣ በገንዘብ ወይም በጩኸት አይደለም። እውነተኛ ጥንካሬ ማለት ውሸት በሚቀልበት ጊዜ እውነትን መምረጥ፣ ቁጣ በሚበረታበት ጊዜ ሰላምን መምረጥ፣ በቀል በሚያጓጓበት ጊዜ ደግነትን መምረጥ ነው። ስለዚህ ዛሬ በሌሎች ላይ ከመፍረድ በፊት መጀመሪያ በራስ ላይ ፍረድ። ለብቻ ብትቆም እንኳን ለእውነት ቁም። አጎቴ አበበ እዚህ በብርጭቆ ተይዞ ተቀምጦ ይሆናል፣ ግን እንደኔ ያለ ሰው እንኳን ይህንን ያውቃል። ከተንኮል ውሸት ይልቅ ንጹህ ልብ በሰላም ያስተኛል።